በፊንጢጣ ኪንታሮት ተቸግረዋል? እንግዲያውስ ይህ ቪዲዮ ለእርሶ ነው፣ እግር ላይም ለሚወጣ ጭምር። ሰላም የቲክቶክ ቤተሰቦች፣ ሰላማችሁ ብዝት ይበልልኝ። በኪንታሮት ለተቸገራችሁ ነው ይህ ቪዲዮ፣ ላይክ አድርጋችሁ ጀምሩት። ከላይ እንደምትመለከቱት ኪንታሮትን ለማጥፋት የሚያስፈልጋችሁ ጥቁር አዝሙድ የተፈጨ 1 ማንኪያ፣ የወይራ ዘይት ግማሽ ማንኪያ ቫዝሊን ግማሽ ማንኪያ ጨው ነው የሚያስፈልጋችሁ። ሁሉንም አንድ ላይ ታዋህዱታላችሁ። በደንብ ካዋሃዳችሁት በኋላ የሚያስፈልጋችሁ የሞቀ ውሃ ታንተከትኩና በሆነ ዕቃ አድርጋችሁ ከላይ ታስቀምጡታላችሁ። ምክንያቱም መሞቅ ስላለበት አንድ ላይ መሞቅ ስላለበት ሁሉንም ማለት ነው። ከዛም በኋላ በደንብ ከተዋሃደና ከሞቀ በኋላ ምን ታደርጋላችሁ? መቀመጫችሁን በደንብ ታጥባላችሁ። በቀዝቃዛ ውሃ ሙልጭ አርጋችሁ ታጥባላችሁ። ሳሙና አያስፈልግም። ከታጠባችሁ በኋላ ማድረግ ያለባችሁ በንጹህ ጨርቅ ታደርቁታላችሁ። ከዛም በኋላ ማታ ስትተኙ ነው የምትጠቀሙት። ስትተኙ እዛ ቦታው ላይ ልጥፍ ታረጉበታላችሁ። ይሄ ለመቀመጫ ነው። እግር ላይ ደግሞ ከሆነ ከለጠፋችሁት በኋላ በላ እንዲጥብቅ አርጋችሁ ካጠባበቃችሁት በኋላ እላዩ ላይ ላስቲክ ታስሩበትና ካልሲ አድርጋችሁ ትተኛላችሁ። ጠዋት መታጠብ ነው። ለመቀመጫ ደግሞ በደንብ ጥቅጥቅ አርጋችሁ ቦታው ላይ ድፍድፍ ካረጋችሁት በኋላ የምታደርጉት ምንድነው? መተኛት ነው። ጠዋት ላይ መታጠብ ነው። ተከታታይ ለ7 ቀናት ይሄንን ማድረግ ይጠበቅባችኋል። ጠዋት መታጠባችሁን እንዳዘነጉት መታጠብ ይኖርባችኋል። ተከታታይ ሳታቋርጡ ተጠቀሙት። እና ማስጠንቀቅ የምፈልገው ይህ ችግር ላለባችሁ በሙቅ ውሃ እስትንጃ አታርጉ፣ ወይም ደግሞ ሽንት ቤት ስትገቡ በሙቅ ውሃ አትታጠቡ። እና በረሃማ ቦታ ያላችሁ ሰዎች በማንኛውም ቦታ አትጸዳዱ። ሽንት ቤት ደግሞ ስትጠቀሙ ቀድማችሁ ውሃ ድፉበት። እና በዚህ መልኩ እስከ ወዳኛው ማሰናበት ትችላላችሁ።